ዛሬ ጠዋት ቼክ ባረግ ነው ልጅቱ አልተፈታችም። አልተፈታችም፣ እስር ቤት ናት ያለው። ጠበቃ አላት አሁን ለሷ የሚከራከር? እንደዚህ ከባድ ወንጀል ግድያ ምናምን ሲሆን ትላንትና እንደነገርኩሽ ነው ብዙ እንትሮች አሉኛ ኤንጂኦስ አሉ አብረን የምንሰራ ጉዳዩ ወደ ፖሊስ ጣቢያ አሁን ፖሊስ ጣቢያ ናታለች። በ48 ሰዓት ውስጥ ፍርድ ቤት መቅረብ አለባቸው ይላል ህጉና ቀርባለች ፍርድ ቤት ወይስ አልቀረበችም? 48 ሰዓት የሚለው በዚህ እኛ ባለንበት አገር ተጨባጭ ሁኔታ እሱ ሊሆን አይችልም። የሚያነጋግሯት ምናምን መረጃ የሚወሳስሉት ነገር አላቸው። ከዛ በኋላ ያቀርቧታል፣ ፍርድ ቤት ትቀርባለች። አንደኛ ከቢሮአችን እንደነገርኩሽ በየጊዜው የፍርድ ሂደቱ እንሄዳለን፣ እንከታተላለን። የህግ አድቫይስ እንዲሰጣቸው እናደርጋለን። አንዳንድ ከበድ ያሉ ኬዞችን ሎየሮችን ተደርጎ የሚቆሙበት ሁኔታ አለ። ሌላው ደግሞ በጣም ብዙ በተለይ ደግሞ የወንጀል ኬዝ የግድያ ኬዝ ጥብቅና የሚቆሙበት ሁኔታ አለ እና በዛ እየተከታተልን በሚቀጥለው ሳምንት እንግዲህ ፍርድ ቤት ትቀርባለች። ያው እኛም ሁኔታውን በቅርበት እየተከታተልን ያለነው ከፖሊስ ጋር። ስለዚህ አልተፈታችም፣ በእስር ላይ ነው የምትገኘው ልጅ ነው? አልተፈታችም። ስታስቢው አንድ በወንጀል ተጠርጣሪ የሆነ ሰው ኮንክሉሲቭ ያልሆነ ውጤት ሳይገኝ እንዴት ብሎ ነው በነጻ ሰው ተፈቶ የሚለቀቀው? እስካሁን ያለን እና ዛሬም ልጅቷ እስር ላይ መሆኗን ነው። እሺ፣ በጣም አመሰግናለሁ አምባሳደር ሀሊማ። አሁንም አይደለም